በሰሜን ኮሪያ ብሔራዊ ሐዘን ቀናት ለምሳሌ የቀድሞ መሪዎች የኪም ኢል ሱንግ እና የኪም ጆንግ ኢል የሞት የመታሰቢያ ቀናት ላይ የሚመጡ ደንቦች ደግሞ የባሰ ያስገርማሉ። በእነዚህ ቀናት መሳቅ፣ አልኮል መጠጣት፣ መገበያየት ወይም ማናቸውም የደስታ ስሜት ማሳየት በጥብቅ የተከለከለ ነው። በአግባቡ ሲያዝን ያልታየ ወይም ሕግ የጣሰ ዜጋ እንደ ፖለቲካ ወንጀለኛ ተቆጥሮ ወዲያውኑ ይታሰራል። ራስን የማጥፋት ቅጣት። ራስን ማጥፋት እንደ ሀገር ክህደት የሚቆጠር ሲሆን የተረፉት የቤተሰብ አባላት በጋራ ይቀጣሉ። ሰሜን ኮሪያን በብረት እጅ የሚመራው ኪም ጆንግ ኡን በአንድ በኩል በቢሊዮን ዶላር ቅንጦት ውስጥ ይኖራል፣ በሌላ በኩል ደግሞ ዓለምን በኒኩለር ስጋት ያናውጣል። ዛሬ የዚህን ሚስጥራዊ መሪ ያልተሰሙ እውነታዎችን፣ በሀገሪቱ ያሉ 30 እጅግ አስገራሚ ጥብቅ ሕጎችን በዝርዝር እንቃኛለን። እስከ መጨረሻው አብራችሁን ቆዩ። ይህ የሰሜን ኮሪያ ሕዝብ በድህነትና በምግብ እጥረት ውስጥ በሚኖርበት በዚህ ዘመን መሪያቸው ኪም ጆንግ ኡን ግን በተቃራኒው እጅግ አስገራሚ ቅንጦት ውስጥ ይኖራል። መረጃዎች እንደሚያሳዩት ኪም በመላው ሀገሪቱ 17 የቅንጦት ቤተ መንግስቶችና ከ100 በላይ የአውሮፓ ውድ መኪኖች እንዲሁም የ30 ሜትር የቅንጦት መርከብ አለው። ዓለም አቀፍ ማዕቀቦችን በመጣስ በሚስጥር በሚያስገባቸው የሜርሴዲስ ማይባክ መኪኖቹ ብቻ እያንዳንዳቸው ግማሽ ሚሊዮን ዶላር ያወጣሉ። ኪም እንደዚህ እንደፈለገ በሚንደላቀቅ በስልጣኑ ላይ ከመጡበት ማንንም አይታገስም። ለስልጣኑ ሲል የገንዛ ቤተሰቦቹን ከመግደል አልተመለሰምና እንደ አውሮፓውያን አቆጣጠር በ2013 የገንዛ ጎቱን ጃንግ ሶንግ ታንክን በሀገር ክህደት ወንጀል አስገድሎታል። አልፎም ተርፎም ያጎቱን የቅርብ ዘመዶችና ልጆቹን ጭምር ሙሉ በሙሉ እንዳጠፋ ይታመናል። ይባስ ብሎም በ2017 የኪም ጆንግ ኡን ግማሽ ወንድም የሆነው ኪም ጆንግ ናምን በማሌዥያ አውሮፕላን ማረፊያ ውስጥ በኬሚካል መርዞ ገድሎታል። ይህን የጭካኔ ግድያ ኪም ራሱ እንዳዘዘው በሰፊው ይነገራል። ኪም ስልጣን ከያዘ ጀምሮ ከ220 በላይ የሚሳኤል ሙከራዎችን አድርጓል። ይህ በአባቱና በአያቱ ዘመን ከተደረገው በ7 እጥፍ ይበልጣል። ኪም ኒውክለርን የመንግስቱ ህልውናና ዋስትና አድርጎታል። የኪም ጆንግ ኡን የግል የህይወት ታሪክ አስገራሚ ገጽታው ባለቤቱ እና ልጆቹ ናቸው። በተለይ በቅርቡ በተደጋጋሚ ከአባቷ ጎን ሆና በወታደራዊ ሰልፎችና በሚሳኤል ሳይንቲስቶች ስብሰባ ላይ የምትታየው ልጁ ኪም ጁኤ ያለምን ትኩረት ስባለች። የስለላ ድርጅቶች እንደሚገምቱትና ገና የ13 ዓመት ታዳጊ የሆነችው ጁኤ የወደፊቷ የሰሜን ኮሪያ የበላይ መሪና የኪም ጆንግ ኡን ይፋዊ ተተኪ እንደምትሆን በከፍተኛ ሁኔታ ተዘጋጀች ነው ሲሉ ግምታቸውን ያስቀምጣሉ። በሰሜን ኮሪያ ውስጥ ባሉ ጥብቅ የመንግስት ህጎች ምክንያት በጥብቅ የተከለከሉ የዕለት ተዕለት ድርጊቶች አሉ። እነዚህም አሁን በቅደም ተከተል የምንመለከታቸው ህጎች በሰሜን ኮሪያ ውስጥ ያሉ ጥብቅ ህጎች ናቸው። በዚህች ሀገር ውስጥ ዜጎች ማህበራዊ ሚዲያዎችን፣ የፍለጋ ኢንጂኖችን ወይም ቪፒኤን መጠቀም አይችሉም። በመንግስት የሚመራ የሀገር ውስጥ ኢንተርኔት ብቻ ነው ያላቸው። ያለ መንግስት ፍቃድ ወደ ውጭ ሀገር መጓዝ አይቻልም። ለማምለጥ መሞከርም እንደ ሀገር ክህደት ያስቀጣል። ከደቡብ ኮሪያ የሚመጡ የኬፕ-ፖፕ ሙዚቃዎችና የምዕራባውያንን ፊልሞች መመልከት እስከ እስራት ያደርሳሉ። ሰማያዊ ጂንስ መልበስ የአሜሪካ ካፒታሊዝም ምልክት ተደርጎ ስለሚወሰድ በጥብቅ የተከለከለ ነው። ሀገሪቱ በፈጣሪ የማታምን በመሆኗ መጽሐፍ ቅዱስ መያዝ ከባድ የፖለቲካ ወንጀል ነው። ወደ ውጭ ሀገር ስልክ መደወል ሙሉ በሙሉ ታግዷል። በኪም ቤተሰብ ላይ የሚሰነዘሩ ትችቶች በከባድ የጉልበት ስራና በሞት ያስቀጣሉ። መኪና መንዳት ለባለስልጣናት ብቻ የተፈቀደ ሲሆን ተራ ዜጋ መኪና መግዛት አይችልም። ዜጎች መንግስት ካጸደቀው የፀጉር ስታይል ዝርዝር ውስጥ ብቻ መምረጥ አለባቸው። ያለ ፍቃድ ፎቶ ማንሳት፣ የሀገሪቱ ድክመቶች ላለማሳየት የወታደራዊ፣ የፖሊስ ወይም የኮንስትራክሽን ቦታዎችን ፎቶ ማንሳት የተከለከለ ነው።
በሰሜን ኮሪያ ብሔራዊ ሐዘን ቀናት ለምሳሌ የቀድሞ መሪዎች የኪም ኢል ሱንግ እና የኪም ጆንግ ኢል የሞት የመታሰቢያ ቀናት ላይ የሚመጡ ደንቦች ደግሞ የባሰ ያስገርማሉ። የመዝናኛና የደስታ መግለጫ ገዳ። በእነዚህ ቀናት መሳቅ፣ አልኮል መጠጣት፣ መገበያየት ወይም ማናቸውም የደስታ ስሜት ማሳየት በጥብቅ የተከለከለ ነው። በዚህ ቀን ልደቱ የሆነ ሰው እንኳን ድግስ ማድረግ አይችልም። የቀብር ስነ ስርዓቶች እገዳ። ቤተሰብ አባል ቢሞት እንኳን ዜጎች በነፃነት ድምፅ አውጥተው ማልቀስም ሆነ አስከሬኑን ወዲያውኑ ይዘው መውጣት አይችሉም። የቅርብ ክትትልና ሰላይነት። የመንግስት የደህንነት ባለስልጣናት የጎረቤቶች ጥምረት ዜጎች በበቂ ሁኔታ የሐዘን ስሜት እያሳዩ መሆኑን በቅርብ ይከታተላሉ። በአግባቡ ሲያዝን ያልታየ ወይም ሕግ የጣሰ ዜጋ እንደ ፖለቲካ ወንጀለኛ ተቆጥሮ ወዲያውኑ ይታሰራል። በተጨማሪም በትምህርት ቤቶች ውስጥ ህጻናት የሚያድጉበት አስገራሚ ስርዓት ደግሞ የሚከተሉትን 10 ህጎች ያካትታል። የመሪዎቹን ፎቶግራፍ የማጽዳት ግዴታ። በየክፍሉ የተሰቀሉትን የኪም ቤተሰቦች ፎቶግራፎች ዘወትር ማጽዳት አለባቸው። አቧራ ከተገኘባቸው ወንጀል ነው። የራስን መገልገያ ይዞ መምጣት። ተማሪዎች የራሳቸውን ጠረጴዛ፣ ወንበርና ክፍል ማሞቂያ የድንጋይ ከሰል ይዘው እንዲመጡ ይገደዳሉ። የፕሮፓጋንዳ መዝሙሮችን መማር። መሰረታዊ የሰላምታ ቃላትን ከመማራቸው በፊት መሪውን የሚያወድሱ የፕሮፓጋንዳ መዝሙሮችን በቃል ያጠናሉ። ቀይ ካራባት የማሰር ግዴታ። የኮሚኒስት ስርዓቱን የሚወክል ቀይ ካራባት በየቀኑ ማሰር አለባቸው። በመንግስት የተፈቀደ የፀጉር ስታይል። ከተፈቀደው ውጪ ሌላ አይነት አቆራረጥ ማድረግ በጥብቅ የተከለከለ ነው። የራስን ስህተት የመናዘዝ ስብሰባዎች። ተማሪዎች በየሳምንቱ በሚያደርጉት ስብሰባ ላይ የራሳቸውን ድክመት በግልጽ መናዘዝ እና የጓደኞቻቸውን ጥፋት መተቸት አለባቸው። የውጭ ሀገር ሚዲያ እገዳ። የውጭ ፊልሞችን ወይም መጽሐፍትን ይዞ መገኘት ከባድ የወንጀል ቅጣት ያስከትላል። ያልተፈቀዱ አልባሳት እገዳ። ሰማያዊ ጅንስ ጨርቆችን የምዕራባውያን ባህል በመሆናቸው ተከልክለው ሁሉም የመንግስት ዩኒፎርም ይለብሳሉ። የዕለት ተዕለት የጉልበት ሥራ። ተማሪዎች ከመደበኛ ትምህርት ውጪ መንገድ የመጥረግ የግብርና ስራዎችን የመስራት ግዴታ አለባቸው። የመሪዎችን ባጅ የማድረግ ግዴታ። እያንዳንዱ ተማሪ የኪም ኢል ሱንግ እና የኪም ጆንግ ኢል ምስል ያለበትን ባጅ በግራ ደረቱ ላይ የማድረግ ግዴታ አለበት። ቱሪስቶች ላፕቶፕ እና ታብሌታቸውን ጉምሩክ ላይ አስቀምጦ ከሀገር ሲወጡ ብቻ ነው የሚመለስላቸው። የተገደቡ የኮምፒውተር ሲስተሞች። ኮምፒውተሮች የሚሰሩት የተጠቃሚውን እንቅስቃሴ በሚከታተል ሬድ ስታር ኦኤስ በተባለ ሲስተም ብቻ ነው። የማይክሮዌቭ እገዳ። የማይክሮዌቭ ምግብ ማሞቂያ መያዝ ለተራ ዜጎች የተከለከለ ነው። የአኗኗር ዘይቤና የዕለት ተዕለት እንቅስቃሴዎችን ስንመለከት ደግሞ ዋና ከተማዋ ለመኖር ከመንግስት ግልጽ ፍቃድ ማግኘት ግዴታ ነው። እስኪ ዘመድ ልጠይቅ ወይም ልዝናና ብለው ከአንድ ከተማ ወደ ሌላ ከተማ መሄድ ቢፈልጉ ይፋዊ የጉዞ ፍቃድ ያስፈልገውታል። በዚህች ሀገር ውስጥ ፓስፖርት የሚሰጠው ለፖለቲካና ለዲፕሎማሲ ሊቃን ብቻ ነው። የግል መኪና ባለቤት ለታማኝ ሊቃን ብቻ የተወሰነ ነው። የሰሜን ኮሪያ የዘመን አቆጣጠር መጀመሪያ ዓመተ ምህረት 1 ብሎ የተነሳው መስራቹ ኪም ኢል ሱንግ ከተወለደበት እንደ አውሮፓውያን አቆጣጠር ከ1912 ጀምሮ ነው። የሰሜን ኮሪያን ማህበረሰብና ፖለቲካ ስንመለከት መምረጥ ግዴታ ቢሆንም በምርጫ ወረቀቱ ላይ የሚቀርበው ግን አንድ እጩ ብቻ ነው። የሶስት ትውልድ ቅጣት። አንድ ዜጋ በፖለቲካ ወንጀል ከተያዘ መላው ቤተሰቡ እስከ ወላጆቹ፣ ልጅ ልጆቹና አያቶቹ በጋራ ይቀጣል። ራስን የማጥፋት ቅጣት። ራስን ማጥፋት እንደ ሀገር ክህደት የሚቆጠር ሲሆን የተረፉት የቤተሰብ አባላት በጋራ ይቀጣሉ። የግዴታ ሐዘን። የቀድሞ መሪዎች በሞቱበት ቀናት በይፋ የማዘን ግዴታ አለባቸው። የመሪዎች ፎቶግራፍ ግዴታ። በእያንዳንዱ ቤት ውስጥ የኪም ቤተሰብ ፎቶግራፍ መሰቀል አለበት። አቧራ ከታየበት ቅጣት አለው።
የግዴታ ወታደራዊ አገልግሎት። የወታደራዊ አገልግሎት ለወንዶች 10 ዓመት ለሴቶች ደግሞ 7 ዓመት ያህል የሚቆይ ነው። በመሪዎች ሐውልቶች ፊት ለፊት በተገቢው መንገድ አለማጎንበስ እንደ ትልቅ ስድብና ወንጀል ይታያል። ያለ ፍቃድ ፎቶ ማንሳት። ቱሪስቶች ከተፈቀዱ ቦታዎች ውጪ የአካባቢውን ሕዝብ ወይም መሰረተ ልማት ፎቶ ማንሳት በጥብቅ የተከለከለ ነው። የሰሜን ኮሪያና የመሪያቸው የኪም ጆንግ ኡን እውነታዎች እነዚህን ይመስላሉ። ቪዲዮውን ላይክ እና ሼር በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ።